ሰላም ጤና ይስጥልን ለተከበራችሁ ተመልካቾቻችን ከሸካ ቴሌቪዥን የአማርኛ ዜናዎች ወደ እናንተ ማድረስ እንታየው ደሳለኝ አብራችሁ ቆየናል። አብራችሁኑ ነው። የአፈር ለምነትን ለመጠበቅና የደን አጠባበቅ ስርዓትን ለማሻሻል የተፋሰስ ልማት ስራ ፋይዳው የጎላ መሆኑ ተገለጸ። የአንድራቻ ወረዳ አስተዳደር የ2018 ዓ.ም ይፋዊ የተፋሰስ ልማት ስራ የማስጀመሪያ መርሃ ግብር በሸበና ቀበሌ አካሂዷል። ተሻለ ተካልኝ ያዘጋጀውን በዛቢት አደሰ እንደሚከተሉ ያቀርባል። የተፋሰስ ልማት ስራ የአፈር ለምነትና የመሬት መንሸርሸርን በመከላከል ምርትና ምርታማነት ለመጨመር የጎላ ፋይዳ እንዳለው የወረዳው ግብርና ባለሙያ አቶ ዳሬቶ ቀኒቶ ተናግረዋል። የወረዳው ምክትል አስተዳዳሪ አቶ እስራኤል ካዳነ በበኩላቸው በወረዳው ለሚቀጥሉት 45 ቀናት ከ1800 ሄክታር በላይ መሬት በተፋሰስ እንደሚለማ ገልጸው አርሶ አደሮች በማሳቸው ስራውን እንዲያጠናክሩ አሳስበዋል። ያነጋገርናቸው አርሶ አደሮች በበኩላቸው ከስፍራው ግንዛቤ እንዳገኙ በመግለጽ የተፋሰስ ስራን በማሳቸው ተግባራዊ ለማድረግ መዘጋጀታቸውን ተናግረዋል። በኢስት አፍሪካ አግሪ ቢዝነስ የጨዋቃ ሻይ ልማት ሰራተኞች ዘንድ ከዚህ በፊት የደሞዝ ጭማሪ ያለመደረግና ጥቅማ ጥቅም ያለመከበር በተመለከተ ሲነሳ የነበረው ቅሬታ መፈታቱን የድርጅቱ ሰራተኞች ተናገሩ። በሰራተኞች ዘንድ ባለፉት ጊዜያት የነበረውን ቅሬታ ያመነው ድርጅቱ ከ28 ሚሊዮን ብር በላይ በመመደብ ቅሬታቸውን መፍታት እንደቻሉ ተናግረዋል። ካሳውን ደንበሎ ያዘጋጀውን ዝርዝር ልጅ አለማሞ እንደሚከተለው ያቀርበዋል። ድርጅቱ ከ28 ዓመት በፊት በሻይ ምርት የተሰማራ ሲሆን 1326 ሄክታር ማሳ ላይ ለውጭና ለሀገር ውስጥ ፍጆታ የሚውል ሻይ ከማምረት ባለፈ ከ1100 በላይ ለሚሆኑ ሰራተኞች የስራ ዕድል ፈጥሮ በመስራት ላይ ይገኛል። ከወራቶች በፊት ሀሳባቸውን ለሚዲያችን ያቀረቡት የድርጅቱ ሰራተኞች ለበርካታ ጊዜያት ወቅቱን ያገናዘበ የደሞዝ ጭማሪና ጥቅማ ጥቅም ያለመከበር ጉዳይ ቅሬታ እንደፈጠረባቸው አስታውሰው በአሁኑ ሰዓት ለቅሬታቸው ድርጅቱ በቂ ምላሽ መስጠቱን ጠቁመዋል። ሰራተኛ ብዙ ዘመን ስለ ዳቦ ጥያቄ ስለ ኑሮ ውድነት በተመለከተ ባቀረበው ጥያቄ መሰረት ድርጅቱ ይህን ደግሞ ጥያቄውን ይዞ ቢያቆይም ካለው ከኑሮ ውድነት ጋር የተነሳ ጥያቄውን ያው ምላሽ ሰጥቷል። እግዚአብሔር የተመሰገነ ይሁን። ያው ድርጅቱ ብዙ ጊዜ ሰራተኛውን ጉልበት በመጠቀም ትርፋማ እየሆነ ቆይቷል። ትርፋማ ሆኖ እንዲቆይም ደግሞ ፍላጎታችን ነው። ድርጅቱ አወለነ የሰጠኝ ምላሽ እንደነ በግለ ጥሩ ነው። ለወደፊቱም ያው ጥሩ ነገር ያደረገ ይቀጥላል የሚል ተስፋ አለ። ከዚህ በፊትም በጠየቅነው መሰረት እየጨመረም ነበረ ትንሽም ትልቅ አልፎ ግን ዘንድሮ ላይ የመጨረሻ ሰራተኛውንም የሚያማርር በኑሮ ጉዳይ እንደውም ሰላማዊ ሰልፍ ሰራተኛ የተነሳበት ሰዓት ነው ነበረውና አሁን ድርጅቱ ያደረገው የሰጠው መልስ እንደኔ በቂ ነው ብዬ ነው መስሎ ለራሴ። ለአንድ ድርጅት ሀብቱ ልማት ብቻ ሳይሆን የሰው ኃይል ጭምር መሆኑን የሚናገሩት ሰራተኞቹ ድርጅቱን እንደ ራስ ሀብት በማየት ለተጠቃሚነቱ ተግተው እንደሚሰሩም ገልጸዋል። አሁን ያለው ጥሩ ተስፋ ላይ ነው። አሁን ያገኘነው ተስፋ ለወደፊት በጥረት እንድንሰራ የሚያደርግ ነው። ምክንያቱም አሁን የለውጥ ጭላንጭል እያየን ስለሆነ ቀጣይ ላይ ደግሞ የተሻለ ለውጥ እንደምኖር ገምተን ውጤታማ እንዲሆን ከዚህ የበለጠ አቅማችን አሟጠን ለመስራት እቅድ ላይ ነን። ድርጅቱም ደግሞ ስናሳድግ ነው ለውጥ የምናገኘው። ሰራተኛም በዛ መልኩ መስራት አለበት። ድርጅቱም ሰራተኛ በሰራበት ማየትና መጎብኘት አለበት የሚል ግምት አለኝ እና ኑሮ ውድነት ከጊዜ ወደ ጊዜ እየጨመረ ነው የሚመጣው። የአምናና የአሁን የዘንድሮ አንድ አይደለም። የዘንድሮና የመጪ ደግሞ አንድ ላይ አሁን ይችላል። ለዚህ በዛ መሰረት ያስተካከለና ያሳደገ ለውጥ ቢያመጣ ሰራተኛም በሞራልና በስሜት ደካማ ጎኑንም እየለወጠ ቢሄድ ሰራተኛም ይሰራል፣ ይለወጣል፣ ድርጅቱንም ይለወጣል የሚል ግምት አለ። እርግጥ ከዚች ማሳ በቀር ሌላ ማሳ የለንም፣ ሌላ ተጓዳኝ ስራ የለንም። እርሻችንም ጓሯችንም ይቺ ሻይ ናት። በቃ ይቺ ሻይ ናት። ይቺ ሻይ ደግሞ እኔም እንደ አንድ አስሪ ሰራተኛ እንደ ሪስት አድርጌ መጠበቅ ነው አለብኝ። የኢስት አፍሪካን አግሪ ቢዝነስ የጨዋቃ ሻይ ልማት ድርጅት ተወካይ አቶ ቢያድግልኝ አለማየሁ በበኩላቸው የሰራተኞችን የደሞዝ ጥያቄ ለመመለስ ሰፊ ጥናት በማድረግ ድርጅቱ ከ28 ሚሊዮን ብር በላይ በመመደብ ምላሽ መስጠቱን ጠቁመዋል። ድርጅታችን በገባው ቃል መሰረት ወቅቱን ጠብቆ ለሰራተኛው የደሞዝ ማሻሻያ አድርጓል። እንግዲህ ይሄ ሲደረግ ከጅምሩም የስትራክቸር ጥናት ያስፈልገው አንደኛ የወቅቱን የሀገሪቱን የኢኮኖሚ ሁኔታ እንዲሁም ደግሞ የሰራተኛውን የኑሮ ሁኔታ ባማከለ መልኩ
እንዲሁም የድርጅቱን ቀጣይ እጣ ፈንታ በሚወስን መልኩ ጥናት አድርጎ መጨመር አስፈላጊ እንደመሆኑ መጠን እንግዲህ ድርጅቱ ያቅሙን ያህል ጭማሪ አድርጓል። ከሰራተኞች የሚቀርቡ ጥያቄዎች በሰላማዊ መንገድ ምላሽ እንዲያገኙ የአካባቢው ባለድርሻ አካላት ላደረጉት ተከታታይነት ላለው ድጋፍና ክትትልም አቶ ቢያድግልኝ ምስጋና አቅርበዋል። የደሞዝ ማስተካከያ እንዲሳካ የተለያየ አስተዋጽኦ ያደረጉ አካላት አሉ። ከነዚህ መካከል አንደኛው የማሻ ወረዳ አስተዳደር ጉልህ ሚና ነበረው። ሲቀጥል የዞንና የወረዳ ሰራተኛና ማህበራዊ ጉዳይ ወይም የስራ ክህሎት ጽህፈት ቤት ትልቅ ድርሻ ነበራቸውና እነዚህን አካላት በጉልህ ድርጅቱ ለማመስገን ይወዳል። በመጨረሻም ከተለያዩ የግብርና ማዕከላት የሚለቀቁ የተለያዩ የግብርና ቴክኖሎጂዎች ለተለያዩ አርሶ አደሮች በማስተዋወቅና ተደራሽ በማድረግ በኩል በትኩረት እየሰራ መሆኑን የቴፒ ግብርና ምርምር ማዕከል ገለጸ። ጌትነት ገረመው ያዘጋጀውን ሊዲያ ታምሩ እንደሚከተለው ታቀርበዋለች። የቴፒ ግብርና ምርምር ማዕከል ዓመታዊ የምርምር ስራዎች ግምገማ በቴፒ ከተማ ባካሄደበት ወቅት የተገኙት በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ኤክስቴንሽን ሲኒየር ተመራማሪ አቶ ደረሰ ተሾመ ኢንስቲትዩቱ በ23 የግብርና ማዕከላት ላይ የተለያዩ የግብርና ምርምር ተግባራትን በትኩረት እየሰራ እንዳለ ጠቁመዋል። አንዳንዱ በየአካባቢው ተለይቶ የተሰጡት ኃላፊነቶች አሉ። ከዛ ውስጥ አንዱ የቴፒ ምርምር ማዕከል ነው። የቴፒ ምርምር ማዕከል በአገር አቀፍ ደረጃ የተሰጠው ዋናው ኃላፊነት በተለይ አገሪቱ ለኤክስፖርትም ለሀገር ውስጥም ፍጆታ የሚያገለግሉ የቅመማ ቅመም ቴክኖሎጂዎች ላይ ትኩረት አድርጎ እንዲሰራ፣ በአካባቢው ላይ ደግሞ ወዲያው ጥቅም ላይ ሊውሉ የሚችሉ ከእንስሳት በተለይ ከሸኮ ዝርያ ጋር በተገናኘ የመጠበቅ የማሻሻል ስራ፣ ሁለተኛ ለምግብ ዋስትና የሚያገለግሉ ሰብሎችን ወደ አካባቢው የማምጣትና በተለይ የደቡብ ምዕራብ ኢትዮጵያ ክልልና የጋምቤላ ክልልን በተጓዳኝና ወደ 4-5 ዞኖችን በተደራሽ መሆንን እንዲሆን ተደርጎ አቅም እየተገነባለትና እየሰራ ያለ ማዕከል ነው። ከነዚህም አንዱ የሆነው የቴፒ ግብርና ምርምር ማዕከልም እንደ ሀገር በቅመማ ቅመም እንዲሁም በቡናና በተለያዩ ሰብሎች ላይ እየሰራ ያለውን ስራ በኩታ ገጠም በማስፋት በኩል በትኩረት እንደሚሰራም ተናግረዋል። አርሶ አደሩ አምራችም ተጠቃሚም እንዲሆን እንደ ሀገር ታልሞ በትኩረት እየተሰራ እንዳለም አቶ ደረሰ ተሾመ አክለዋል። በጣም ትኩረት የምናደርግባቸው ቅመማ ቅመሞች ላይ በተለይ አርሶ አደሩ ራሱ አምርቶ ወደ ገበያ አቅርቦ አገር ደግሞ ከዛ ኤክስፖርት የምትጠቀምበት ከቡና ጋር ምክንያቱም አካባቢ በቡና የሚታወቅ አካባቢ ስለሆነ ከዛ ግን ደጋፊ የሆነ የኤክስፖርት አማራጭ አለ። ለዚህ እንግዲህ አሁን ለምሳሌ ብናነሳ አሁን እያቀድን ያለ ነው። በተለይ አርሶ አደሩ አሁን በቅርብ በጣም ሊሰራበት ይገባል ያልናቸው አንዱ ኮሮሪማ ነው። በተለይም ከግብርና ምርምር ማዕከላት የወጡ የግብርና ቴክኖሎጂን በማስተዋወቅ አርሶ አደሩና ሴቶች የቴክኖሎጂ ተጠቃሚ ብቻ ሳይሆኑ ራሳቸውንም የግብርና ቴክኖሎጂዎችን እንዲያባዙና በቀጣይነት ይሰራልን ብለዋል። ቴክኖሎጂ ለማውጣት ለማስተዋወቅ ቅድሚያ ልንሰጣቸው የሚገቡ በአገር አቀፍ ደረጃ እንደ ችግር የተቀመጡ ችግሮች ምንድናቸው፣ መፍትሄዎቻቸውን ለማስቀመጥ፣ ሁለተኛ የተለይቶ ለአርሶ አደሩ በገቢም አካባቢን በመጠበቅ ኤክስፖርት ገቢን ለማስፋት የሚያገለግሉ ቴክኖሎጂ ለይተን ወደ አርሶ አደሩ እንዴት እናሸጋግራለን የሚለው ላይ ነው የምንወያየውና በዋናነት ይሄ የሁለተኛው ደረጃ ላይ ነው ያለ ነው። የተለያዩ የተሻሻሉ የግብርና ቴክኖሎጂዎችን በማስተዋወቅና ለሞዴል አርሶ አደሮች በተለያዩ መንገዶች ተደራሽ በማድረግ በኩል በትኩረት እየሰራ መሆኑን በቴፒ ግብርና ምርምር ማዕከል የግብርና ኤክስቴንሽንና ኮሚኒኬሽን ተመራማሪና የስራ ሂደቱ ኃላፊ ወይዘሮ ቤቴሌም ጌታውን ገልጸዋል። እንግዲህ ባለፉት 3 ዓመታት በግብርና ኤክስቴንሽንና ኮሚኒኬሽን ምርምር የስራ ሂደት ብዙ ስራዎች ተከናውነዋል። በዋናነት በትናንሽ የአርሶ አደር ማሳዎች ላይም ስራዎች ሰርተዋል። እንዲሁም ደግሞ በትላልቅና ሰፋፊ ኩታ ገጠም በሆኑ የአርሶ አደሮች ማሳ ላይ ሰፋፊ የሆኑ ስራዎችንም ሰርተናል። ከነዚህም ውስጥ እኛ ስሞል ሆልደር ፋርመርስ ብለን በትናንሽ ማሳዎች ላይ የማስተዋወቅ ስራዎችን ከሰራንባቸው መካከል በዋናነት ድንች ይገኛል።
ክቡራን ተመልካቾቻችን በእኔ በኩል ያስኳቸው ዜናዎች እስካሁን ይመስሉ ነበር። የሸኪኖ ዜናዎች ወደ እናንተ ይቀጥላሉ። አብራችሁን ቆዩ።